ከውስጥ የወጣ ብርሃንን ምንም ነገር አያጠፋውም። ለውጥ ውስጥ እጅግ ከባዱ ነገር ትናንት የመረጥነውን ምርጫ ዛሬ ላይ አለመድገም ነው። ይህም የሆነበት ምክንያት ተመሳሳይ ምርጫዎችን እንድንመርጥ የሚያደርጉ ተመሳሳይ ሀሳቦችን ማሰብ ስናቆም ከልማዳችን እንወጣለን። የለመድናቸው ስሜቶች አሁን ላይ አይሰሙንም። እናም አዳዲስ ፍርሃቶች፣ ጭንቀቶችና አለማመኖች ይፈጠሩብናል። ተረጋግተን እንዳንቀመጥ ያደርገናል። እንፈራለን። ይህ አዲሱ ህይወት ያልለመድነው የማናውቀው ህይወት ነው። ኖርማል እንደሆነ አይሰማንም። ራሳችንን የሆንን አይመስለንም። ራሳችንን አይደለንም። ሁሉም ነገር ላይ እርግጠኛ ስላልሆን ስለ ነገም ሆነ ስለ ዛሬ መገመት አንችልም። ምንም ያህል ምቾት ቢነሳንም የለውጥን ወንዝ መሻገር ከጀመርን በኋላ ራሳችንን በድሮውና በአዲሱ ማንነት መሃል እናገኘዋለን። ይህ ክፍት ቦታ ዋነኛ ለውጥን የመፍራታችን ምክንያት ነው። ወንዙን መሻገር ቀላል አይደለም፣ ጊዜ ይፈልጋል። ብዙውን ጊዜ ሰዎች የለውጥን ወንዝ መሻገር ሲጀምሩ በድሮውና በአሁኑ ማንነታቸው መሃል ባዶ ስፍራን ያገኛሉ። ይህም ምቾትን ስለሚነሳቸው ወደ ኋላ ያፈገፍጋሉ። ለእነሱ የምቾት ጎሪያቸው ድሮ ነው። አስበውትም ይሁን ሳያስቡት ለራሳቸው እንዲህ ይሉታል፣ አልተመቸኝም፣ ይሄ ልክ አይመስለኝም፣ የሆነ ነገር ጎድሏል፣ ጥሩ ስሜት አልተሰማኝም። ሳያስቡትም ወደ ቀድሞ ምርጫዎቻቸው ይመለሳሉ። ተመሳሳይ ጠባዮችን፣ ተመሳሳይ አዋዋሎችን ይውላሉ። ወደ ትናንታቸውም ይመለሳሉ። እናም ራሳቸው ይህ ጥሩ ነው፣ ይህ ልክ ነው ይሉታል። ነገር ግን ለማለት የፈለጉት ይህን ቦታ አውቀዋለሁ፣ እዚህ ምንም አልሆንም ነው። ወንዙን መሻገራችን የፈጠረብን መጥፎ ስሜት መፈጠር ያለበትና የሚያጋጥም መሆኑ ሲገባን የድሮ ማንነታችን ሞት እናፈጥነዋለን። ለውጥ በአንድ ቀን ምሽት የሚመጣ አይደለም። አዲሱ ማንነትን እንደ ራስ ማንነት አድርገህ እስክትቀበለው ድረስ ጊዜን ይወስዳል። ጠባያችን፣ እምነታችንና ነገሮችን የምናይበት አተያይ በድግግሞሽና በልምምድ ይቀየራል። ህቡ ህሊናችንን መቆጣጠር ስንጀምር ሁሉንም ባህሪዎቻችንን ቀጥቅጠን ወደ ፈለግነው ቅርጽ መለወጥ እንችላለን። አንዳንድ ሰዎች አዲስ ባህሪን መላበሳችንን ፊኒክስ ከተባለች የአፈ ታሪክ ወፍ ትንሣኤ ጋር ያመሳስሉታል። ፊኒክስ የቀድሞ ያረጀ ማንነቷን አመድ እስክትሆን ድረስ በእሳት ውስጥ በማቃጠል ትቀይረዋለች። ያረጀ ማንነቷ ይሞታል፣ አዲስ ይወለዳል። አዎ፣ ይህ ቀላል አይደለም። ትናንትን ጥሎ ባዶ ቦታ ላይ መቆም ያስፈራል። ሆኖም ችግር የለውም። ምኑንም የማታውቀውና የምትፈራው ባዶ ስፍራ የአንተ መነሾ ይሆናል። አዎ፣ ነገ ያስፈራል። አዎ፣ መውደቅም አለ። ድጋሚ የምትወለደው ወንዙን በመሻገር ነው። ከዚህስ የተሻለ ምን አለ? አብዛኞቻችን ከዚህ ባዶነት ከሞላው ቦታ ስንሸሽ ይኖረናል። ሆኖም ይህንን ባዶነት ከምንፈራው ይልቅ በእርሱ ውስጥ ራሳችንን ብናስተምር የተሻለ ቦታ ላይ የተሻለ ነገ ላይ እንደርሳለን። አዲሱ ማንነትህ ሲወለድ አእምሮህ ብቻ ሳይሆን የሚለወጠው አካልህም ጭምር ነው። አዳዲስ ኒውሮኖች ያንተን አዲሱ ማንነት እስኪፈጥሩ ድረስ ይገናኛሉ፣ ይተሳሰራሉ። ሰውነትህ አዳዲስ ኬሚካሎችን ያመነጫል። አዳዲስ ጂኖች፣ አዳዲስ ፕሮቲኖችን ያመርታሉ። አዲስ ሰውነትንም ታገኛለህ። እናም ከዚህ በፊት እንዳወጋ ነው አዳዲስ ፕሮቲኖች ተመረጡ ማለት እንደ አዲስ ሰውነት ታደሰ ማለት ነው። ሙሉ ጤናማ፣ ንቁ፣ አሳቢና ምርታማ ትሆናለህ። የታደሰ ማንነት፣ የታደሰ ሰውነት ይኖርሃል። በአዲስ ንጋትም አዲስ ሰው ሆነህ ከእንቅልፍ ትነቃለህ። ልክ እንደ ፊኒክስ ከአመድ ላይ የተነሳ አዲስ ሰው ትሆናለህ። አዲስ ሰውን በራስህ ፈጥረሃልና ዛሬ የትናንቱ አንተ አይደለህም። ከባቢህን እንዴት ትፋለመዋለህ? የፓቭሎቭ ውሻ። እንደ አብዛኞቹ ሳይንሳዊ ግኝቶች ሁሉ የፓቭሎቭ ሙከራ ፓቭሎቪያን ኮንዲሽኒንግ በአጋጣሚ የተገኘ ነው። በ1890ዎቹ ሩሲያዊው ሳይኮሎጂስት ኢቫን ፓቭሎቭ ውሻዎች ምግብ ሲመገቡ የሚያሳዩት የምራቅ ማመንጨት ሂደት ላይ ጥናት አደረገ። የሚበሉት ስጋ ውስጥም ጥቃቅን የምራቅ መጠን የሚለኩ መመርመሪያ መሳሪያዎችን በመቅበር ለውሻዎቹ ሰጣቸው። ፓቭሎቭ ውሻዎቹ ከፊታቸው ለተቀመጠው ምግብ ምላሽ ምራቃቸውን እንደሚያዝረበርቡ ገምቶ ነበር። ሆኖም ያልጠበቀውን ግኝት አገኘ። ውሻዎቹ ምግቡን የሚያመጣላቸውን የፓቭሎቭ ረዳት የእግር ኮቴ ሲሰሙ ማለክለክ ይጀምራሉ። ፓቭሎቭ ውሻዎቹ ከምግብ ጋር ለተገናኘ ነገር ወይም ክስተት ለምግብ እንደሚሰጡት አይነት ተመሳሳይ ምላሽን እንደሚሰጡ ከተመለከተ በኋላ ይህንን ሊያረጋግጥለት የሚችል ሳይንሳዊ ጥናት አካሄደ። ለውሻውም ምግብ ከመስጠቱ በፊት የደወል ማጮህ ጀመረ።
ደወሉን ይደውልና ለውሻው ምግብ ይሰጠዋል። ደጋግሞ ለተከታታይ ቀናት ምግብ ከመስጠቱ በፊት ፓቭሎቭ ደወሉን ይደውል ነበር። በመጨረሻ ፓቭሎቭ ምግቡን ሳያመጣ ደወሉን ብቻ ጮኸለት። ውሻው እንደ ልማዱ ምራቁን እያዝረከረከ ማለክለኩን ጀመረ። ውሻው ምግብ ብቻ ተሰጠው። ምራቁንም የሚያዝረከርከው በብዛት የሚያመርተው ለምግቡ ብቻ ነው። ውሻው የደወሉን ድምፅ ብቻ እንዲሰማ ተደረገ። ሆኖም ለደወሉ ምንም አይነት የምራቅ ማምረቻ ምላሽ አልሰጠም። በሶስተኛ ደረጃ ደወል እየጮኸ ምግብ ቀረበለት። በአራተኛ ደረጃ በመጨረሻም የደወሉ ድምፅ ብቻ ሲሰማ ምራቁን ያዝረከረከ። የእኛም ሁኔታ ከፓቭሎቭ ውሻ ጋር ተመሳሳይነት አለው። ትውስታዎቻችንን ከአካባቢያችን ጋር የተዛመዱ ናቸው። በእያንዳንዱ የአበባ መዓዛ ውስጥ ትዝታችንን ታትሟል። እንዲያውም ይላል አእምሮ የከባቢ ምድር ውጤት ነው። ምናልባትም ሌላ ሀገር በሌላ ከተማ ተወልደህ ቢሆን ዛሬ ያሉ ሀሳቦች በሌላ ሀሳቦች ተቀይረሃቸው ሊሆን ይችላል። ያ ሰው አንተ አይደለም፣ ሌላ ሰው ነው። ከከባቢህ ጋር ያሉ ግንኙነቶች ዛሬህን ወስነውልሃል። ሚሊዮን፣ ቢሊዮን ወይም ትሪሊዮን የኒውሮኖች ግንኙነት አእምሮህ ውስጥ የተፈጠሩት ለከባቢህ በምትሰጠው ምላሽና በትውስታዎች ላይ ተመስርተው ነው። እያንዳንዱ የተገናኙ ኒውሮኖች የትዝታዎች መገኛ ናቸውና አእምሮህን የትናንት ትውስታዎች ሕያው መዝገብ ቤት አድርገውታል። እያንዳንዷ ገጠመኝ አእምሮ ላይ ታትማ ተቀምጣለች። እናም በተፈጥሮ ምንም አሰብክ ምን መረጃን የምትሰበስበው ካለፈው ታሪክ ነውና ወደድክም ጠላህም ዛሬ ላይ የምትኖረው ትናንትናህን ነው። እናም በየቀኑ ተመሳሳይ ድርጊቶችን የምናደርግ አንድ አይነት ሀሳቦችን የምናስብ ከሆነ የውጭ ከባቢ ውስጣችንን ባሪያ ያደርገዋል። ከባቢያችን ምን እንደምናስብ፣ እንዴት እንደምንንቀሳቀስ፣ ምን እንደሚሰማን ይወስንልናል። ሳናስበው የእኛን ማንነት ያለኛ ፈቃድ በሌሎች ሰዎች እንዲቀረጽ አድርገነዋል። የውጭውን ዓለም ከውስጣችን ዓለም መለየት አልቻልንም። እኛ ማለት በዙሪያችን ያሉ ሰዎች ናቸው የሚሉንን ይሆነናል። ደወል በሰማን ቁጥር ምግብ እየመሰለን እናለቀልቃለን። እናም ከባቢያችን ምን እንደምናስብና ምን እንደሚሰማን የሚመርጥልን ከሆነ የራሳችንን ለመቀየር የግዴታ ከባቢያችንን ተጽዕኖ በላይ መሆን አለብን ማለት ነው። ሀሳብና ስሜቶቻችን። ሀሳቦች የአእምሮ ቋንቋ ሲሆኑ ስሜቶቻችን የአካላችን ቋንቋ ናቸው። የምታስበውና የሚሰማ ስሜት የአንተ ከፊል ማንነትና እውነታ ነው። አንተ እንድትሆን ሰውነትህና አእምሮህ አብረው ይሰራሉ። እያንዳንዱን ሀሳቦችን ስታስብ አእምሮ ከመልእክተኛ ኬሚካሎች ኒውሮ ትራንስሚተርስ በተጨማሪ ሌላ ኒውሮ ፔፕታይድ የተባለ ፕሮቲን በአነስተኛ መጠን ያመርታል። እናም ይህንን ፕሮቲን ወደ ሰውነት ይልከውና ሰውነትህን ስሜትን በመፍጠር ምላሽ ይሰጣል። የሰውነታችን ምላሽም ተመልሶ ለአእምሯችን ይደርሰዋል። አእምሯችንም በድጋሚ ተመሳሳይ ሀሳቦችን ያመነጫል። ይሄ ኬሚካላዊ መልእክትም አእምሮ እንዴት ማሰብ እንዳለበት ለማወቅ ይረዳዋል። ለምሳሌ አእምሮ የፍርሃት መልእክትን የያዙ ፕሮቲኖችን ያመርታል እንበል። እነዚህም ፕሮቲኖች ወደ ሰውነት ይደርሳሉ። በተመሳሳይ መልኩም የፍርሃት መልእክት የደረሰው ሰውነት የፍርሃትን ስሜት ይፈጥራል። የሰውነትህ የፍርሃት ስሜት ለአእምሮህ እንደ ማስጠንቀቂያ መልእክት ሆኖ ይደርሰዋል። አእምሮህም ቀድሞ ካመረታቸው የፍርሃት ፕሮቲኖች በላቀ ሁኔታ አዳዲስ የፍርሃት ፕሮቲኖችን ያመርታል። አዙሪቱም ይቀጥላል። እናም ሀሳብ ስሜትን ይፈጥራል። ስሜትን በምላሹ ሀሳብን ይፈጥራል። ክብ አዙሪት ነው። ለብዙ ሰዎች ለዓመታት ሳያቋርጥ ሊቀጥል ይችላል። ይህ ነገር ሲደጋገምበት ሰውነት የሚሰማውን ስሜቶች ማስታወስ ይጀምራል እና እነዛ ስሜቶች የትናንት የኬሚካሎች ማስታወሻ ብቻ ናቸው። ሆኖም የዛሬ ሀሳቦችንም ይመራቸዋል። እንደዚህ እስከቀጠልን ድረስ ትናንትናችን ላይ ብቻ እንኖራለን። ለምሳሌ ከሱስ መውጣት አስበህ ሊሆን ይችላል። ሆኖም ሰውነት የለመዳቸው ስሜቶች አሉት። እናም አስገድዶ ምሱን እንድታመጣ ያደርጋል። ቀን ሙሉ ይነዘንዛል። አእምሮህ ሰውነትህን ማሰልጠን ሲገባው ሰውነትህ አእምሮህን ይመራዋል። ሰውነትህን በአእምሮህ የምትቆጣጠረው ከሆነና ለብዙ ጊዜያት ካለማመድከው ነገሮች ቀላል ይሆኑልሃል። ለምሳሌ ጀማሪ ብስክሌት ነጂ ስትሆን ሰውነትህ ፍርሃትን ያመነጫል። ይህም ፍርሃት ልምምድህን አደጋች ያደርገዋል። ሰውነትህ ሲፈራ አእምሮህ ይፈራል። ሀሳቦችን በሰውነትህ ስሜቶች ስለሚመሩ ምን ማሰብ እንዳለብህ አታውቅም፣ ትወዛገባለህ። በልምምድ ሂደት አእምሮህ ተቆጣጣሪ ይሆናል። የሰውነትህም የፍርሃት ስሜት እየቀነሰ ይመጣል። በአንተ ህይወትም ውስጥ ሰውነትህ ታካች ሆኖ ተቆጣጥሮህ አያውቅም።
አዳዲስ ሀሳቦችን ማሰብ አትችልም። ገና ሳትጀምረው ይደክምሃል። አዲስ ጠባይንም መልመድ አትፈልግም። ትፈራለህ፣ ይጨንቅሃል። አእምሮ አሮጌ ሀሳቦችን በደጋገመ ቁጥር ተመሳሳይ ጅኖች ተመሳሳይ ፕሮቲን ያመነጫሉ። መጨረሻም ላይ ሰውነትህ ልክ እንደ መኪና ጊር ጥርሶቹ ተበልቶ ያልቃሉ። ትደክማለህ፣ ታረጃለህ፣ ታመማለህ። ስሜቶቻችንን ሀሳቦቻችንን ሲመሩ ወይም ምን እንደሚሰማን መምረጥ ሳንችል ስንቀር የዚህ ችግር አካል እንሆናለን። ሀሳቦቻችን ስሜቶቻችን ይሆናሉ፣ ስሜቶቻችንም ሀሳቦቻችን ይሆናሉ። በዚህ አዙሪት ውስጥ ገብተናልና ሰውነታችን በቀን 24 ሰዓት በሳምንት 7 ቀን በአመት 365 ቀናትን ተመሳሳይ ትናንትና ላይ እየኖረ እንደሆነ እንዲያስብ ይሆናል። እናም ይላል ለውጥ ከሰውነታችን በላይ መሆንን ይጠይቃል። ከትውስታዎቻችንና ከትናንት ስሜቶቻችን ሱሶቻችንን ልማዶቻችንን መላቀቅ አለብን። እንደዚህ ስናደርግ ሰውነታችን አእምሯችንን ማዘዝ እንዲያቆም ማድረግ እንችላለን። አንተ እንደፈለግከው ሰውነትህን ማዘዝ ስትጀምር ውጤቱ ልማድ ይባላል። ፍርሃትህን ስትቀንስ በራስ መተማመን ልማድህ ይሆናል። ቁጣህን ስትቀንስ እርጋታ ልማድህ ይሆናል። ስጋትን ስትቀንስ ተስፈኝነት ልማድህ ይሆናል። 35 ዓመት ሲሞላ 95 በመቶ የሚሆነው ማንነትህ የተገነባው ከትውስታዎችህ፣ ከእምነትህ፣ ከስሜቶችህ፣ ከህይወቶችህና ከጠባይህ ይሆናል። ልክ እንደ ኮምፒውተር ህቡ ህሊናህ አንተን ያዝዛል። እነዚህ ሁሉ ልማዶችህ ይሆኑና ድርጊቶችህ ሁላ በዘፈቀደ ተከዋኝ ይሆናሉ። እናም ይላል 95 በመቶ ድርጊቶችን የምትከውነው በነቃው ህሊና ትእዛዝ ሳይሆን አንተ መቆጣጠር በማትችለው ህቡ ህሊና አማካኝነት ይሆናል። ሰውነት ባለፉት 35 ዓመታት የሆኑትን እያሰበ ዛሬን ይመራሃል እንጂ አዲስ ነገር እንድታደርግ ወይም እንድታስብ አይፈቅድልም። ለዛም ነው ዛሬ ላይ ለለውጥ ስትነሳ አሻፈረኝ አይሆንም ብሎ ወደ ትናንትና የሚጎትትህ። የቤኪ ወላጆች ነፃነትንና ፍቅርን ፍለጋ ወደ አሜሪካ ተሰደዱ። ሆኖም መጨረሻቸው የአልኮልና የእጽ ሱሰኛ መሆን ሆነ። ቤኪ ገና 4 ዓመት ሳለች ነው ቤተሰቦቿ የተፈቱት እና ልጇን ከማታውቃቸው ሰዎች ጋር እየጣለች ወደምትሄድበት ሄዳ ትመለሳለች። ቤኪ እንደማትፈለግና እርባና እንደሌላት ሆና አደገች። ቤኪ ወደ እኔ ስትመጣ አብሯት የቆየው የ2 ዓመት ፍቅረኛዋ ከእርሷ ጋር ያለውን ግንኙነት አቋርጦ ነበር። ሁሌም ቢሆን ሰዎች ጥለዋት እንደሚሄዱ ታስባለች። በልጅነት አእምሮዋ የተቀረጹት እርባና አልባ የመሆንና የመከዳት ስሜቶች አሁንም አብረዋት አሉ። ፍቅረኛዋ ለምን ጥሏት እንደሄደ እና የእርሷ ጥፋት ምን እንደነበረ ደጋግማ ታሰላስላለች። እንደውም ይላል ከቤቷ መውጣት አቆመች። ምናልባትም መንገድ ላይ የቀድሞ ፍቅረኛዬን አገኘው ይሆናል የሚል ስጋት አእምሮዋን ወጥሮ ይዞታል። ከማሰብ ብዛት በእጅጉ ደክማለች። ሁኔታዋም ሲብስም ልክ እንደ ወላጆቿ መደበቂዋን መጠጥ አደረገችው። የቤኪ አእምሮ ውስጥ ምን አለ? በልጅነቷ የተከሰተባት ያለመፈለግ ስሜትና አሁን ላይ የተፈጠረው በፍቅረኛዋ የመከዳት ስሜቶች ተከትለዋት መጥተዋል። ከእነርሱም መሸሽ አልቻለችም። ይህም አሁን ላይ ያለውን ህይወቷን አመሰቃቅሎታል። አዲስ ፍቅረኛን መፈለግ አትችልም። ምክንያቱም የትናንት መከዳቷ ነገም እከዳ ይሆናል የሚል ጥያቄን ሰጥቷታል። ሰዎች ከሌሎች ሰዎች ጋር ታሪካቸው የተዛመደ ነው። ልማድም ሆነ ስሜቶቻችን የሚቀዱት አጠገባችን ካለው ከባቢ ነው። ለምንስ ከትናንት ስሜቶቻችን ማምለጥ ተሳነን? ቤኪ የህሊናዋ ሰሌዳ ላይ የተቸከቸኩ መጥፎ ትዝታዎቿ ዛሬዋን እንዳትኖር አስረዋታል። ያላትም አንድና ብቸኛ አማራጭ ዳስተሯን ይዛ ወደ ህሊናዋ መግባት ብቻ እንደሆነ አወቀች። ጽሞናን ተለማመደች። በየዕለቱም እየተመላለሰች ትናንትናዋን ከህቡ ህሊናዋ ላይ ሰሌዳ ላይ ማጥፋት ጀመረች። መጨረሻዋም መልካም ሆነ። የፍቅር ህይወቷም ሰመረ። የሚወዳት፣ የምትወደው፣ የሚያምናት፣ የምታምነው ሰው አገኘች። ከሁሉም ነገር በላይ በራሷ አመነች። ማመኗም አዲስ ህይወትን ሰጣት። አዲስ ህይወትንም ለመጀመር ህቡ ህሊናዋን ውስጥ ተሸሽጎ የቀረውን አሮጌ ታሪኳን መሰረዝ ነበረባት። እርሷን የገነባትን አሮጌ ማንነቷን አውልቃ መጣል ነበረባት። ግን እንዴት ሆነ? የሰው ልጅስ ያለምንም ኪኒንና መርፌ የራሱ መድኃኒት ሊሆን ይችላልን? እንዴት የራሳችን ፕላሲቦ መሆን እንችላለን? ለምሳሌ አንተ ህዝብ በተሰበሰበበት ስፍራ የመናገር ፍርሃት አለብህ እንበል።
በዚህም ምክንያት በሰዎች ፊት መናገርን ትፈራለህ፣ አትረጋጋም፣ ያልብሃል፣ ያርበተብትሃል፣ እናም በራስ መተማመን አይሰማህም። 20 ሰዎች እንኳ በተሰበሰቡበት ቦታ ላይ ልትናገር አፍህን ስትከፍት የልብስህ ኮሌታ አንገትህን ያንቃል፣ ልብህ በፍርሃት ይመታል፣ ፊትህ ይቀላል፣ ሆድህ በፍርሃት ይገለባበጣል፣ እናም አእምሮ ማሰብ ያቆማል። እነዚህ ሁሉ ነገሮች የተፈጠሩት በህቡ ህሊና ትዕዛዝ ነው። ይህ የአንተ ነርቨስ ሲስተም ለሁኔታዎች የሚሰጠው ምላሽ ነው። ከነርቨስ ሲስተም ውስጥ የምግብ መፈጨት፣ የደም ዝውውር፣ የሰውነት ሙቀትና ሌሎች ሳታስብ የምታካሂዳቸውን ነገሮች የሚቆጣጠር ክፍል አለ። አንተ የልብ አመታትህን፣ የደም ዝውውርህን መጠን፣ የአንገትህንና የፊትህን የሙቀት መጠን፣ የምግብ ስርዓት ልመትህን በራስህ ፈቃድ መቆጣጠር አትችልም። በማሰብ ብቻ እነዚህን ስርዓቶች መቀየር ወይም ማካሄድ አትችልም። በፍርሃትህ ምክንያት የግንባርህ በላብ መጠመቅን መቆጣጠር ወይም ማስወገድ አትችልም። ህቡ ህሊና እንጂ አንተ የላብ ማመንጨጤዎችን አዛዥ አይደለህም። ለምን ትፈራለህ? የፍርሃት ዋነኛ ምንጮች ትናንት የተከሰቱብህ ነገሮች እና ነገ ላይ ይፈጠራሉ ብለህ የምታስባቸው የድርጊቶች ውጤቶች ናቸው። ከዚህ በፊት ህዝብ ፊት የመናገር ልማድ የለም ወይንም ቢኖርህም መጥፎ ትውስታዎች አሉብህ። እናም ሰውነትህ በትናንት ትውስታዎች ላይ ተመስርቶ ምላሽን ይሰጣል። ትናንት ፍርሃትህ ነበር፣ ዛሬ ላይ እንደምትፈራ ያስባል። የፍርሃት ኬሚካሎችንና ሆርሞኖችን ያመነጨ አደጋ ውስጥ እንዳለ ሁሉ ይጮሃል። ስሜቶችህ የትናንት ልማዶችህ ወይም የትውስታዎችህ ውጤት ናቸው። ልክ የትናንትናው አይነት ሁነት ውስጥ ስትገባ ሰውነትህ የትናንትናውን አይነት ምላሽ ይሰጣል። አእምሮ ውስጥ ተመሳሳይ ኬሚካል መልእክቶችን ወደ ሰውነትህ ይለቃል። ሰውነትህም መልእክቶችን ተቀብሎ ስሜቶችን ይፈጥራል። አንተም የእነዚህ መልእክቶች እስረኛ ትሆናለህ። ንግግር ማቅረብህን ስትቀጥል ከከባቢህ በስሜት ህዋሳቶችህ አማካኝነት የምትቀበላቸው መልእክቶች ውስጣዊውን ሁነትህን ይቀይሩታል። የተመልካቹ ፊት፣ ሰፊው ክፍል፣ ከአናትህ በላይ ያሉ መብራቶች፣ ካፍህ የሚወጣው እርብትብት ድምፅ እናም ከመጀመሪያው ቀልድህ በኋላ ያለው ዝምታ የሰውነትህን ሙቀት ይጨምረዋል። እግርህን ብርክ ብርክ ይልሃል፣ ውስጥህ ይረበሻል። የውጭው ከባቢ ውስጥ ስሜትህንና ሀሳቦችን ይቀይራቸዋል። ይህ ሁነትም አንተ ውስጥ ታትሞ ይቀራል። ነገም ህዝብ ፊት ንግግር ልታደርግ ስትወጣ ይህንን ታስታውሳለህ። ያንን ሁሉ ካሳለፍክ በኋላ ማንም ሰው የበሰበሰ ቲማቲም ወይም የውሃ ኮዳ ፊትህ ላይ ሳይወረውርብህ ወደ ቤትህ ታቀናለህ። ምናልባትም ሰዎቹ ከአንድ ቀን በላይ አያስታውሱም። አንተ ግን ራስህን ስትወቅስ ትከርማለህ። ደጋግመህ ያንን ቀን ባስታወስክ ቁጥር አእምሮህንና ሰውነትህን በትንሽ መጠንም ቢሆን ያን ቀን የነበረውን ኬሚካል ያመርታሉ። ቀስ በቀስም የምክንያትና የውጤት ተዛምዶ ይፈጠርብሃል። ህቡ ህሊናም ይህንን ልማድህን ተቀብሎ ያለ ፈቃድህ አንተን ማዘዝ ይጀምራል። ሌላ ቀን ራስህን በተመሳሳይ ሁኔታ ላይ ስታገኘውም መድረክ ላይ ከመውጣትህ በፊት ሰውነትህ መርበትበት ይጀምራል። ቤት ውስጥ ስትገባ ለትዳር አጋርህ፣ ለጓደኞችህ፣ ለእናትህ ሁሉ ሳይቀር ስለሆነው ነገር በዝርዝር አጫውታቸው ሊሆን ይችላል። የሆነውን ሁሉ ስትዘረዝር ለሰውነትህም የሆነውን ነገር ታስታውሳለህ። ፊትህ በሀፍረት ይቀላል። ሳታስበው ሰውነት ያለፈው ታሪክህ እንደሆነ ትነግረዋለህ። በቀጣዩ ቀንም ለሰዎች እስክታይ ድረስ ስሜትህ ልክ አይደለም፣ ምን ይሆናል ሲሉህም የትናንትናውን ቀን ያለማስታወስ አትችልም። የዛን ቀን የነበረው ውርደትህን ለሳምንት ያህል ታስታውሰዋለህ። በተደጋጋሚ ተመሳሳይ ሁኔታዎች ሲያጋጥሙህ ለረጅም ጊዜያት ያህል አእምሮህና ሰውነትህ እውነት እንደሆነ ያምናሉ። ፍርሃትህም ያንተ ማንነት ይሆናል። የአንድ ቀን አዋዋል ከመጥፎ ከመሆን አልፎ ያንተ ማንነት ይሆናል። እኔ መድረክ ላይ መናገር አልችልም፣ ፈሪ ነኝ ብለህም ታምናለህ። አንድ ሰው መድረክ ላይ ወጥቶ ንግግር እንድታቀርብ ሲጋብዝህ ያልብሃል፣ አፍህ ይደርቃል፣ ትንፋሽ ይቆራረጣል፣ ሰውነት ይዝላል። ይህ ሁሉ የሆነው በአንዲት ጥያቄ ብቻ ነው። ና መድረክ ላይ ወጥተህ ንግግር አድርግ በሚለው ጥያቄ። ይህ ለእኔ ከፕላሲቦ ጋር ይመሳሰልብኛል። ከቻልህ ጥያቄውን ላለመቀበል ዳር ዳር ትላለህ። በዚህ ሁላ ህዝብ መሃል መናገር እፈራለሁ፣ ጥሩ ተናጋሪ አይደለሁም፣ እኔ ህዝብ ፊት የመናገር ልማድ የለኝም ወይም ሌላ ምክንያት ልታቀርብ ትችላለህ። ሆኖም መልስህ ትናንትን እንጂ ዛሬን አያመለክትም። አዎ ትናንትና ላይ ህዝብ ፊት ወጥቶ መናገርን ትፈራለህ። ዛሬስ ራስህን አስገድደህ የትናንትና እስረኛ እያደረግከው ነው።
ምናልባትም አንድ ሰው ለምን እንዲህ ትሆናለህ ቢልህ የምታቀርብለት ምክንያት የትናንት ስሜቶችንና ውድቀቶችን ይሆናል። እንዲያውም ከሆነውም ማጋነን ልትታረግለት ትችላለህ። ራስህንም በጥንካሬዎች ከመግለጽ ይልቅ ድክመቶችን መዘርዘር ይቀልሃል። ዛሬ ላይ አንተ ማነህ ለሚሉ ሰዎች ምላሽህ የትናንት ታሪክ ይሆናል። አንተና ሰውነት ዛሬ ላይ ሳይሆን ትናንትን እየኖራችሁ ነው። ብዙ ትናንቶችንም ነገ ላይ ትኖራለህ። ከአዙሪቱ ለመውጣት ከሶስት ነገሮች በላይ መሆን ይጠበቅብሃል። አንደኛ ከሰውነትህ፣ ሁለተኛ ከከባቢህ፣ ሶስተኛ ከትናንትናህ። ከነዚህ ሁሉ በላይ መሆን ይጠበቅብሃል። ህቡ ህሊናችን አሁን ላይ ካለንበት ሁኔታ ሊያላቅቀን የሚችል መሳሪያ ነው። የማመንህ ዓለምም ያለው በእርሱ ውስጥ ነው። የነገ ህይወትህንም ልትገነባና ከዛሬ ስጋቶች፣ ፍርሃቶች፣ ውድቀቶች መላቀቅ ከፈለግ ወደ ህቡ ህሊና ባህር ተዘፈቅ። ወደ እርሱ ገብተህ ራስህን ፈልግ።